ዛሬ ስለ ዜማ አንዳንድ ነገሮችን እነግራችኋለሁ። ዜማን ስናስብ ወደ አእምሯችን ቀድሞ ከሚመጡ ሰዎች ወይም ቅዱሳን መካከል ቅዱስ ያሬድና ቅዱስ ዳዊት ናቸው። ቅዱስ ያሬድ ለአፄ ገብረ መስቀል ዝማሬ በሚያቀርብበት ወቅት ከዜማው የተነሳ በተመስጦ ውስጥ ሆነው በጦር እግሩን እንደወጉት፣ ቅዱስ ዳዊት በገናውን በመደርደር ሳኦልን ከጭንቀት እንደሚፈውሰውም ሰምተናል። ይህ የሚያሳየው የዜማን ኃያልነት ነው። ዜማ እድሜን ያረዝማልም ያሳጥራልም። ዜማ ያሳብዳል ያክማልም። ስለዚህ ህርትዝ ወይም ልኬትን መርጦ መስማት ነው። አሁን ላይ በዓለም አቀፍ ደረጃ 440 ወይም 440 ህርትዝ ነው ሙዚቃ የሚሰራው። ይህ ደግሞ ውጥረትን፣ ጭንቀትን ይፈጥራል ሙዚቃውን ስንሰማው ማለት ነው። ቅዱስ ዳዊት በገና ሲደረድር ሳኦል ደስ ይለው ነበር እና በገና እንደ ጥሩ ፍሪኩዌንሲ ህርትዝ ያለው ዜማ ነው። ፈውስንም ይሰጠናል። በዚህ አጋጣሚ የመዝሙረ ዳዊት ክፍሎች ወይም ምዕራፎችን የየራሳቸው የሆነ ፈውስና ጥቅም አላቸው። ሌላ ጊዜ አቀርብላችኋለሁ። ዛሬ ጥቅም የሚሰጡ ፍሪኩዌንሲዎችን በተወሰነ መልኩ እናያለን። ፍሪኩዌንሲ ህርትዝ ሲለካ የሚሰጠው ጥቅም 174 ህመም ጭንቀትን ይቀንስልናል። 639 ፍቅርና የርህራሄ ስሜትን ይሰጣል። 852 ቀልብን ወይም ኢንቱዊሽናችንን ይጨምርልናል። 963 ተመስጦ ውስጥ ይከታል። 285 የታመመ አካላችንን እንዲያገግም እንዲድን ያደርጋል። 417 መጥፎ ስሜትን ቀስ በቀስ ያስወግዳል ያጠፋል። ይህም ማለት ኔጌቲቭ ኢነርጂን ከኛ ያስወግዳል ማለት ነው። 528 ዲኤንኤያችንን ይጠግንልናል። 396 ፍርሃትና ጭንቀትን ያርቃል። ስለዚህ እነዚህን የተለያዩ ህርትዞች በማዳመጥ ጠቀሜታቸውን ማግኘትና መጠቀም እንችላለን ማለት ነው።